ገንዘብ ለማግኘት እንዴት ፈጣን ውሳኔዎችን መወሰን እንደሚቻል ማወቅ ያስፈልጋል። በሰዓት 10 ሳንቲም እከፍላችኋለሁ። በ1956 በነበረው የክፍያ ደንብ መሰረት ቢሆንም እንኳን በሰዓት 10 ሳንቲም ዝቅተኛ ክፍያ ነው። ማይክ እና እኔ የዚያን ቀን ጠዋት በ2 ሰዓት ከአባቱ ጋር ተገናኘን። አባቱ ገና ድሮ በስራ ተወጥሮ ነበር። ስራ ከጀመረ 1 ሰዓት አስቆጥሯል። አነስተኛና ንጹህ ወደ ሆነው ተራ ቤታቸው ውስጥ ስገባ የግንባታ ኩባንያው ተቆጣጣሪ ከኋላው ክፍት የሆነ መኪና እያሽከረከረ ከግቢው እየወጣ ነው። ማይክን በር ላይ አገኘሁት። አባቴ በስልክ ከሰዎች ጋር እያወራ ነው። ከቤታችን ጀርባ ባለው በረንዳ ላይ ጠብቁኝ ብሎ ነገረኝ። ማይክ በሩን እየከፈተ የዚህን አሮጌ ቤት ደጃፍ አልፌ ስገባ ያረጀው የእንጨት ወለል ድምፅ ያሰማል። ወደ ውስጥ ስገባ ወለሉ ላይ ርካሽ ምንጣፍ ተነጥፏል። ምንጣፉ ለዓመታት ስፍር ቁጥር የሌላቸው እግሮች ሲረግጡት የኖሩትን ያረጀው ወለል ደብቆታል። ቤቱ ምንም እንኳን ንጹህ ቢሆንም መታደስ ያስፈልጋል። ወደ ጠባቡ ሳሎን ስገባ በዚያ ዘመን ቅርስ ሰብሳቢዎች በሙዚየም ሊያስቀምጧቸው በሚገባ አሮጌ የበሰበሱ የቤት ዕቃዎች በመሞላቱ ቤቱ የሚውጠኝ መሰለኝ። በሶፋው ላይ በዕድሜ ከእናቴ በትንሹ የሚልቁ ሁለት በዕድሜ የገፉ ሴቶች ተቀምጠዋል። ከሴቶቹ እልፍ ብሎ የወዛደር ልብስ የለበሰ ሰውዬ ተቀምጧል። ባያብረቀርቅም በአግባቡ የተተኮሰ ካኪ ሱሪና ሸሚዝ ለብሷል። በእጆቹ አዳዲስ የሂሳብ መዝገቦችን ይዟል። አባቴን በ10 ዓመት ገደማ ይበልጠዋል። 45 ዓመት የሚሆነው ይመስለኛል። እኔና ማይክ አልፈናቸው በጓሮ በኩል አሻግሮ ወደሚታየው በረንዳ ለማቅናት ወደ ማብሰያ ቤቱ ስናመራ በፈገግታ ተመለከቱ። አንገቴን ሰብር አድርጌ በፈገግታ መልሼ አየኋቸው። እነዚህ ሰዎች ምንድን ናቸው? ማይክን ጠየቅኩት። ከአባቴ ጋር ነው የሚሰሩት። ሸምገል ያለው ሰውዬ የመዝገቦቹ ኃላፊ ሲሆን ሴቶቹ የሆቴሎቹ ስራ አስኪያጆች ናቸው። ከዚህ በ50 ማይሎች ርቆ በሚገኘው የመንገድ ስራ ፕሮጀክት ውስጥ የግንባታ ተቆጣጣሪ ሆኖ የሚሰራውን ሰውዬ አይተዋል? በአንድ ቦታ ላይ እየተገነቡ ያሉትን ቤቶች የሚያሰራው ሌላው የግንባታ ተቆጣጣሪ አንተ እዚህ ከመድረስ በፊት ሄዷል። ሁልጊዜም እንደ ዛሬው ስራ ይበዛበታል? ጠየቅኩት። ሁልጊዜም ባይሆን አብዛኛውን ጊዜ እንደዚህ ነው አለኝ ማይክ በፈገግታ ካጠገቡ እንድቀመጥ ወንበር እየሳበልኝ። እንዴት ገንዘብ ማፍራት እንደሚቻል ያስተምረን እንደሆነ ጠይቄዋለሁ አለ ማይክ። አረ እናስ ምን አለህ ብዬ ባልተለመደ ሁኔታ እየጓጓው ጠየቅኩት። መጀመሪያ እያሾፈ አተኩሮ ከተመለከተ በኋላ አንድ አማራጭ እንደሚሰጠኝ ነገረኝ። አረ አልሁት። ወደ ኋላ ተለጥጬ ስቀመጥ ወንበሩን ከግድግዳው ጋር እያላተምኩት ከወንበሩ 2 የፊተኛ እግሮች ላይ ተንጠልጥዬ ጫፉ ላይ ተቀመጡ። ማይክም እንደኔ ተቀመጠ። የቀረበልንን አማራጭ አውቀዋል ብዬ ጠየቅኩት። አይ አላወቅኩትም። ከትንሽ ጊዜ በኋላ ይህንን እናውቃለን። የማይክ አባት ድንገት ሊፈርስ ምንም ያልቀረውን የመስታወት በር በርግዶ ወደ በረንዳው መጣ። ማይክና እኔ ከበሬታን ለመግለጽ ሳይሆን በመደናገር እመር ብለን ከተቀመጥንበት ተነሳን። ዝግጁ ናችሁ ልጆች ብሎ ጠየቀን። የማይክ አባት ከኛ ጋር ለመቀመጥ ወንበር እየሳበ ከፊት ለፊቱ ለመቀመጥ ወንበሮቻችንን ወደፊት እያስጠጋን ራሳችንን ነቀነቅን። 6 ጫማ ቁመትና 200 ፓውንድ ገደማ ክብደት ያለው ግዙፍ ሰው ነው። አባቴ በቁመቱ ቢበልጠውም ክብደታቸው ተመሳሳይ ነው። የአባቴ ዕድሜ ከማይክ አባት ዕድሜ በ5 ዓመት ይበልጣል። የአንድ ሀገር ተወላጆች ባይሆኑም ይመሳሰላሉ። ምናልባት ጉልበታቸው ይሆናል የሚያመሳስላቸው። ማይክ ገንዘብ እንዴት ማፍራት እንደምትችሉ ለማወቅ መፈለጋችሁን ነግሮኛል። እውነቱን ነው ሮበርት። በፍጥነት ራሴን በማነቃነቅ አዎንታዊ ምላሽን ብገልጽም ትንሽ እንደማፈር አልኩኝ። ከሚናገራቸው ቃላትና ከሚያሳየው ፈገግታ ባሻገር ከፍተኛ ግርማ ሞገስ አለው። እንግዲያውስ የማቀርብላችሁን አንድ አማራጭ ልንገራችሁ። የፈለጋችሁትን ነገር ለማወቅ የሚያስችላችሁን ትምህርት እሰጣችኋለሁ። ነገር ግን በክፍል ውስጥ እንደሚሰጣችሁ ትምህርት አይደለም የማስተምራችሁ። የምሰጣችሁን ስራ ከሰራችሁ አስተምራችኋለሁ፣ ካልሰራችሁ ግን አላስተምራችሁ። የምሰጣችሁን ስራ ከሰራችሁ በፍጥነት ላስተምራችሁ እችላለሁ። ትምህርት ቤት እንደምትማሩት ተቀምጣችሁ ልታዳምጡኝ ከፈለጋችሁ ጊዜ አባክናለሁ። የማቀርብላችሁ አማራጭ ይኸው ነው። ከፈለጋችሁት ተቀበሉት፣ አሊያ ተዉት። በመጀመሪያ እንደ ጥያቄ ልጠይቅህ አልኩ። አይሆንም። የሰጠኋችሁን አማራጭ ተቀበሉ ወይም ተዉት። ብዙ ጊዜ የሚወስዱ በርካታ የምሰራቸው ስራዎች አሉ። በአስቸኳይ መወሰን ካልቻላችሁ በምንም አይነት ገንዘብ ስለማፍራት ማማር አይቻላችሁ።
እድሎች ይመጣሉ፣ ይሄዳሉ። ፈጣን ውሳኔዎችን ለመወሰን ማወቅ መቻል በራሱ አስፈላጊ የሆኑ ክህሎቶች ናቸው። ትምህርቱ በ10 ሴኮንዶች ውስጥ ይጀምራል አሊያም ይቀራል አለ የማይክ አባት በሚያበሽቅ ፈገግታ እያየኝ። ተቀብለናል አልኩኝ። ተቀብለናል አለ ማይክም እኔን ተከትሎ። መልካም አለ የማይክ አባት። በ10 ደቂቃ ውስጥ ሚሲዝ ማርቲንን እልካታለሁ። እሷን ካነጋገርኳት በኋላ ከእሷ ጋር በመሆን በመኪና ወደ አንዱ መንደሬ ትሄዱና ስራ ትጀምራላችሁ። በሰዓት 10 ሳንቲም እከፍላችኋለሁ። ሁልጊዜም ቅዳሜ ቅዳሜ ለ3 ሰዓታት በዚያ ትሰራላችሁ። ግን እኮ ዛሬ ቤዝቦል እጫወታለሁ አልኩኝ። የማይክ አባት ኮስተር በማለት ድምፁን ዝቅ አድርጎ የሰጠኋችሁን ስራ ተቀበሉ ወይም ተውት አለ። ተቀብያለሁ በማለት ምላሽ ሰጠሁ። ቤዝቦል ከመጫወት ይልቅ መስራትን መርጬ። በዚያ ደስ በሚል ቅዳሜ ጠዋት 3 ሰዓት ላይ እኔና ማይክ ከሚስ ማርቲን ጋር መስራት ጀምረናል። ሚስ ማርቲን ደግና ትዕግስተኛ ሴት ናት። ሁልጊዜም አድገው ለብቻቸው መኖር የጀመሩትን 2 ልጆቿን እንደምታስታውሳት ትነግረናለች። ደግ ብትሆንም በታታሪነት ስለምታምን እስኪደክመን ድረስ ታሰራናለች። ጠንካራ ሰራተኛ ናት። በመደብሩ መደርደሪያዎች ላይ የተደረደሩትን በቆርቆሮ የታሸጉ ሸቀጦች አውርደን አቧራቸውን በጭራ አራግፈን መደርደሪያዎችን ከጠረግን በኋላ እንደገና በመደርደር 3 ሰዓታትን አጠፋን። ስራው መፈጠርን የሚያስጠላ አሰልች ስራ ነበር። ሀብታሙ አባቴ እያልኩ የምጠራው የማይክ አባት ትላልቅ የመኪና ማቆሚያዎች ያሏቸው 9 የዚህ አይነት ትናንሽ መደብሮች ነበሩት። በየመንደሩ ያሉ ሰዎች እንደ ወተት፣ ዳቦ፣ ቅቤና ሲጋራ ያሉትን ሸቀጦችን ወደዚህ የሸቀጥ መደብር እየመጡ ይገዛሉ። ችግሩ በዚያ ዘመኗ ሀዋይ የአየር ሁኔታ መቆጣጠሪያዎች ስላልነበሩ በሙቀቱ የተነሳ የመደብሮቹ በሮች ሊዘጉ አለመቻላቸው ነበር። በመደብሮቹ ግራና ቀኝ ያሉት በሮች ወለል ብለው ስለሚከፈቱ መንገዱና የመኪና ማቆሚያው ይታያል። አንድ የመኪና ባለፈ ወይም ወደ መኪና ማቆሚያው ውስጥ መጥቶ በቆመ ቁጥር አቧራው ቡልል ብሎ በመነሳት መደብሩ ውስጥ ይሰርጋል። ስለዚህ የአየር ሁኔታ መቆጣጠሪያ እስከሌለ ድረስ የምንሰራው ስራ አለን። ለ3 ሳምንታት ወደ ሚሲዝ ማርቲን ዘንድ እየሄድን ለ3 ሰዓታት ያህል የምታዘዘንን ስራ እየሰራን ቆየን። ከሰዓት በኋላ ስራችንን ስንጨርስ ለሁለታችንም 3 10 ሳንቲሞች እጃችን ላይ ታኖርልናለች። በ1950ዎቹ አጋማሽ ምንም እንኳን የ9 ዓመት ልጆች ብንሆንም 30 ሳንቲም ማግኘት ብዙም አያስፈነጥዘንም። በዛን ጊዜ የአስቂ መጽሐፍ ዋጋ 10 ሳንቲም ስለነበረ ያገኘሁትን ገንዘብ አስቂ መጽሐፍት ገዝቼበት ወደ ቤት እሄዳለሁ። በ4ኛው ሳምንት ሮብ ቀን ስራውን ለማቆም ወሰንኩ። ይህንን ስራ ለመስራት የተስማማሁት የማይክ አባት ገንዘብ ስለማፍራት ትምህርት እንዲሰጠኝ እንጂ በሰዓት 10 ሳንቲም እየተከፈለኝ እንደ ባሪያ እንዳገለግሉ አልነበረም። ከዚህ የባሰው ነገር ደግሞ የማይክን አባት ለመጀመሪያ ጊዜ ቅዳሜ ቀን ካገኘሁት በኋላ አይቼው እንኳን አለማወቄ ነው። ስራውን ልተወው ነው። ምሳ ሰዓት ላይ ለማይክ ነገርኩት። የትምህርት ቤቱ ምሳ አስጠልቶኛል፣ ትምህርቱም ሰልችቶኛል እና ቅዳሜ ዕለት ስራዬ አይናፍቀኝም። እስከዚያን ጊዜ እንድሰራው የሆንኩትን ለ30 ሳንቲም ብዬ ነበር። ይህንን ስነግረው ማይክ ሳቀብኝ። ምን ያስቃሃል? በጣም ስለተናደቁ በብሽቀት አየሁት ወይም ጠየቁት። አባቴ እንደዚህ እንደምትል ነግሮኝ ነበር። ስራውን ለመተው ስትዘጋጅ ከእሱ ጋር እንዳገናኛችሁ ነግሮኛል። ምን አልኩት እየተበሳጨው። እስኪ ሰለቸኝ እየጠበቀ ነበር እንዴ? እንደዚያ መሆኑ ነው አለኝ ማይክ። አባቴ ለየት ያለ ሰው ነው። አንድ ነገር ሊያስተምር ከፈለገ ከአባት በተለየ መልኩ ነው ትምህርት የሚሰጥህ። ያንተ አባትና እናት ማብራሪያ መስጠት ያበዛሉ። የኔ አባት ዝምተኛና ብዙ የማይናገር ሰው ነው። እስከ ቅዳሜ ድረስ ብቻ ጠብቅ፣ ስራውን ለማቆም መዘጋጀትን ነግረዋለሁ። የሆነ ሴራ ተስሮብኛል ማለት ነው። አይደለም፣ እንደዚህ አይመስለኝም። ነገር ግን አውቆ ያደረገው አንድ ነገር ይኖር ይሆናል። ለማንኛውም አባቴ ቅዳሜ ዕለት ሁሉንም ነገር ይገልጽልናል። ህይወትን በጥንቃቄ የሚኖሯት በፍጹም ሀብታም አይሆኑም። ፊት ለፊት ልጋፈጠው ተዘጋጀሁ። እውነተኛው አባቴ ሳይቀር ተናዶበታል። ድሃው አባቴ እያልኩ የምጠራው እውነተኛው አባቴ፣ ሀብታሙ አባቴ የህፃናትን የስራ ህግ እየጣሰ በመሆኑ በፖሊስ ምርመራ ሊደረግበት እንደሚገባ ያስብ ነበር። የተማረው ድሃው አባቴ የሚገባኝን ያህል እንዲከፍለኝ እንድጠይቀው ነግሮኛል።
ቢያንስ በሰዓት የ25 ሳንቲም ክፍያ እንዲሰጠኝ እንድጠይቀውና ክፍያውን ካልጨመረ ወዲያውኑ ስራውን እንዳቆም አሳስቦኛል። በየትኛውም መልኩ ይህንን የማይረባ ስራ መስራት አያስፈልግም ነበር ያለኝ የድሃው አባቴ እየተናደደ። ቅዳሜ ጠዋት 2 ሰዓት ላይ በዚያ ሊወድቅ በተቃረበው የነማይክ ቤት በር በኩል አልፌ ወደ ውስጥ ዘለኩ። ተቀመጥና ተሰልፈህ ተራህን ጠብቅ አለኝ የማይክ አባት ወደ ውስጥ ስገባ። ከዚያም ፊቱን አዙሮ በመሄድ ከመኝታ ቤቱ አጠገብ ባለው ትንሽ ቢሮ ውስጥ ገብቶ ቀረ። በክፍሉ ዙሪያ ብመለከትም ማይክን የትም አላገኘሁትም። ቅፍፍ እያለኝ ከ4 ሳምንታት በፊት በዚያ ከነበሩት ሴቶች አጠገብ ፈራ ተባ እያልኩ ተቀመጥኩ። እነሱም ፈገግታቸውን እየለገሱኝ እንድቀመጥ ተጠጉልኝ። 45 ደቂቃዎች ከተቆጠሩ በኋላ ያልበይ ጀመረ። ሁለቱ ሴቶች ቢሮ ገብተው የማይክን አባት ካነጋገሩት በኋላ ከ30 ደቂቃ በፊት ሄደዋል። በዚያ ገብቶ ለ20 ደቂቃ ያህል ቆይቶ የነበረው በእድሜ የገፋው ሰውዬም ወጥቶ ሄዷል። ቤቱ ባዶ የነበረ ሲሆን በዚያ የሚያምር የሀዋይ ፀሐይ ፍንትው ብላ በወጣችበት ጠባብና ጨለማ የእንግዶች ማረፊያ ሳሎን ውስጥ የህፃናትን ጉልበት የሚበዘብዘውን አንድ ገብጋባ ለማነጋገር እየጠበኩ ያለሁት እኔ ብቻ ነበርኩ። እኔን ችላ ብሎ ስልክ እያነጋገረ ቢሮ ውስጥ ሲንጎራደድ እሰማዋለሁ። ወጥቼ ለመሄድ ቢዳዳኝም በአንድ በሆነ ምክንያት በዚያ ቆየሁ። በመጨረሻ ከ15 ደቂቃዎች በኋላ 3 ሰዓት ሲሆን ሀብታሙ አባት ከቢሮ ወጣና ምንም ሳያነጋግረኝ በእጆቹ ምልክት እያሳየኝ ወደ አስቀያሚ ቢሮ ውስጥ እንድገባ ጠራኝ። ክፍያ እንዲጨምርልህ እንደምትፈልግ አለበዚያ ስራውን እንደምታቆም ገብቶኛል አለኝ ሀብታሙ አባቴ በቢሮ ወንበሩ ላይ እየተሽከረከረ። እንግዲህ አንተም ብትሆን የስምምነታችንን ውል እያከበርክ አይደለም። በሰዓት በእንባ እየተናነቀኝ አጉረመረምኩ። ለአንድ የ9 ዓመት ልጅ ከአዋቂ ጋር መፋጠጡ የሚያስፈራው መሆኑ እርግጥ ነው። የምትሰጠኝን ስራ ከሰራሁ የምፈልገውን ትምህርት እንደምትሰጠኝ ነግረኸኛል። እኔ በበኩሌ በርትቼ ስራዬን ሰርቻለሁ። የሰጠኝን ስራ ለመስራት ስል ቤዝቦል መጫወት እያማረኝ ጨዋታውን እርግፍ አድርጌ ትቼዋለሁ። አንተ ደግሞ ቃልህን አልጠበቅም። ምንም ነገር አላስተማርከኝም። የከተማው ሰው በሙሉ እንደሚያስብህ አይነት አታላይ ሰው ነህ። ስስታም ነህ። ፍላጎትህ ሁሉ ገንዘብ ለማግኘት ነው። ቀጥረህ ለምታሰራቸው ሰዎች የምታስብ ሰው አይደለም። ብዙ ያስጠበቅከኝ ከመሆን ሌላ ምንም ከበሬታ አላሳየኝም። እንደ አንድ ትንሽ ልጅ ነው የምታየኝ። ከዚያ ይልቅ በተሻለ መልኩ ብትይዘኝ የተሻለ ነው። ሀብታሙ አባቴ ወደ ኋላ ተለጥጦ ከተሽከርካሪ ወንበሩ መደገፊያ ጋር በመጋጨት እጆቹን አገጩ ላይ አድርጎ አፍጥጦ ተመለከተኝ። እያጠናኝ ያለ ይመስል ነበር። መጥፎ አይደለም አለኝ። ከ1 ወር ባነሰ ጊዜ ውስጥ ልክ እንደ አብዛኞቹ ሰራተኞች ይሆናል። ምን ማለት ነው ብዬ ጠየቅኩት። የሚናገረው ነገር ባይገባኝም ብሶቴን መግለጼን ቀጠልኩበት። የስምምነታችንን ውል ጠብቀህ የፈለግኩትን የምታስተምር መስሎኝ ነበር። ታዲያ ይህንን ከማድረግ ይልቅ ልታሰቃየኝ ትፈልጋለህ። ይህ በእውነት ታላቅ ጭካኔ ነው። እኔ እኮ እያስተማርኩ ነው አለኝ ሀብታሙ አባቴ ድምፁን ዝቅ አድርጎ። ምን አስተማርከኝ? ምንም በንዴት አንባረኩ። የማይረባ ፍራንክ እየወረወርክልኝ የሰጠኸኝን ስራ ልሰራልህ ከተስማማው በኋላ አንድ ጊዜ እንኳን አነጋግረኝ አታውቅም። ስንት የምትከፍለኝ መሰለህ? በሰዓት 10 ሳንቲም አይደል እንዴ የምትከፍለኝ? ይህንን እንዲያውም ለመንግስት ማሳወቅ ይገባኝ ነበር። በሀገራችን የህፃናት ህግ እንዳለ ታውቃለህ። አባቴ የመንግስት ሰራተኛ መሆኑን ታውቃለህ። ኧረ ጉድ አለ ሀብታሙ አባት። አሁን በትክክል አብዛኞቹን ቀጥሬ አሰራቸው የነበሩትንና ያባረኳቸውን ወይም በፈቃዳቸው ስራቸውን ያቆሙትን ሰዎች መሰልክ። ታዲያ ምን የምትለው ነገር አለ? አንድ ትንሽ ልጅ የሚሰማውን ያህል ድፍረት እየተሰማኝ ጠየቅኩት። ዋሽተኸኛል። የሰጠኸኝን ስራ ለ3 ሳምንታት ያህል ስሰራ በቆይም አንተ ግን ምንም ነገር አላስተማርከኝም። ለመሆኑ ምን ነገር እንዳስተማርኩ በምን አወቅ? ሀብታሙ አባት በእርጋታ ጠየቀኝ። በፍጹም አዋርተኸኝ አታውቅም። ለ3 ሳምንታት ለስራ ስሰራ ቃልህን ጠብቀህ በመገኘት ምንም ያስተማርከኝ ነገር የለም አልኩት ለምቦጨን እየጣልኩ። ማስተማር ማለት ማዋራት ወይም ማብራሪያ መስጠት ነው እንዴ? ሀብታሙ አባት መልሶ ጠየቀኝ። እንዴ አዎና ምላሽ ሰጠው።
እንደዚያ የምትማረው በትምህርት ቤት ውስጥ ነው አለኝ ፈገግ እያለ። ህይወት የምታስተምረው ግን እንደዚህ አይደለም። ህይወት ከሁሉም የበለጠች የተሻለች ትምህርት ቤት ናት። አብዛኛውን ጊዜ ህይወት አታነጋግርህ፣ ብቻ የሆነ ግፊት ታሳድርባለች። እያንዳንዱ የህይወት ግፊት ተነስ፣ ንቃ፣ እንድትማረው የምትፈልገው አንድ ነገር አለ ይላል። ይህ ሰውዬ ስለምንድን ነው የሚያወራው? በማለት በጸጥታ የገዛ ራሴ ጠየቅኩት። በእኔ ላይ ግፊት የምታሳድርብህ ህይወት እኔን እያዋራችኝ ነው? ይህንን ጊዜ ስራዬን ማቆም እንዳለብኝ አረጋገጥኩ። አንድ ቤት ውስጥ ተቆልፎበት ሕክምና ማግኘት ካለበት ወፈፌ ጋር ነው እያወራው የምገኘው። የህይወትን ትምህርት ከቀሰምክ በሚገባ ትኖራለህ። አለበለዚያ ህይወት አንተ ላይ ግፊት ማሳደሯ ትገፋበታለች። ሰዎች ሁለት ነገሮችን ያደርጋሉ። አንዳንዶቹ ህይወትን ግፊት እንድታደርግባቸው ይተዋታል። ሌሎች ይበሳጩና መልሶ ይገፏታል። ይሁንና መልሶ የሚገፉት አለቃቸውን ወይም ስራቸውን አሊያም ባላቸውን ወይም ሚስታቸውን ነው። ግፊት እያሳደረችባቸው ያለችው ህይወት መሆኗን አያውቁ። ስለምን እያወራ እንደሆነ የማውቀው ነገር አልነበረም። ህይወት ሁላችንም ላይ ግፊት ታሳድራለች። አንዳንዶች ህይወትን መግፋታቸውን ሲያቆሙ፣ ሌሎች ደግሞ ከህይወት ጋር ጦርነት ይገጥማሉ። ጥቂቶች የህይወትን ትምህርት በመቅሰም ወደፊት መሄዳቸውን ይቀጥላሉ። ህይወት ግፊት ስታሳድርባቸው በጸጋ ይቀበሏታል። እነዚህ ጥቂት ሰዎች አንድ ነገር ለመማር በመፈለጋቸው የፈለጉትን መማር ያስፈልጋቸዋል ማለት ነው። የፈለጉትን ተምረው መኖራቸውን ይቀጥላሉ። አብዛኞቹ ያንን ይተዋሉ። እንዳንተ ያሉ ጥቂቶቹ ደግሞ ጦርነት መግጠም ይወዳሉ። ሀብታሙ አባት ከወንበሩ ላይ ተነሳና እድሳት የሚያስፈልገውን ሲነኩት የሚሰበር የሚመስለውን በር ይዘጋው። ይህንን ትምህርት ከተማርክ ብልህ፣ ሀብታምና ደስተኛ ወጣት ሆነ ታድጋለህ። አለበለዚያ ግን ህይወትን በሙሉ ለችግሮች ስራህን፣ አነስተኛ ክፍያን ወይም አለቃህን እየወቀስክ ትገፋለህ። ህይወትህን የገንዘብ ችግሮችን በሙሉ የሚፈታልህ ታላቅ እረፍት እንዲያመጣልህ ተስፋ በማድረግ ትኖራለህ። ሀብታሙ አባት እያዳመጥኩ መሆኔን ለማረጋገጥ አሻግሮ ወደ እኔ ተመለከተ። አይኖቹ ከአይኖች ጋር ተጋጩ። ተፋጠን ተያየን። በአይኖቻችን በኩል በመካከላችን የመግባባት ጅረቶች እየፈሰሱ ነበር። ከዚያም የመጨረሻውን መልእክቱን ከተገነዘቡ በኋላ ከጦርነቱ አፈገፈጉ። ትክክል መሆኑ ገባኝ። እሱን እየወቀሱት ለመማር ጠይቄዋለሁ። ከእሱ ጋር ጦርነት እየገጠምኩ ነበር። ሀብታሙ አባቴ ቀጠለ። እልህ የሌለው ሰው ከሆንክ ከህይወት ግፊት ባሳደረችብህ ቁጥር መገፋትህን ትተዋለህ። የዚህ አይነት ሰው ከሆንክ ህይወትህን በሙሉ ትክክለኛ የሆኑ ነገሮችን እያደረግ በጭራሽ ለማይከሰት አጋጣሚ ራስህን እየቆጠብክ በጥንቃቄ ትኖራለህ። ከዚያ አሰልቺ ሽማግሌ ሆነህ ትቀራለህ። አንድ ጥሩ ታታሪ ሰው በመሆንህ የተነሳም የሚወዱህ ብዙ ጓደኞች ይኖሩሃል። ትክክለኛ ነገሮችን እስክታደርግ ድረስ ግፊቷ እንድታሳድርብህ እየፈቀድክላት መሆኑ ነው። በውስጥህ አደገኛ ነገሮች ውስጥ ለመግባት ኃላፊነትን እንዳትወስድ ትፈራለህ። በእርግጥ ለማሸነፍ ትፈልጋለህ፣ ነገር ግን እንዳትከስር ያደረብህ ፍርሃት በማሸነፍህ ከምታገኘው ደስታ የበለጠ። ውስጥ አንተና አንተ ብቻ ለዚያ ብላችሁ አለመሄዳችሁን ታውቁታላችሁ። ህይወትን በጥንቃቄ መኖርን መርጠሃል። በድጋሜ አይኖቻችን ተጋጩ። ለ10 ሴኮንዶች ያህል እርስ በራሳችን ተከታያየን እና መልእክቱን ከተቀበልኩት በኋላ አይኖችን ከአይኖቹ ላይ ነቀልሁ። አንተም ግፊት እያሳደርክብኝ ነበር ማለት ነው? ጠየቅኩት። አንዳንድ ሰዎች እንደዚያ ይሉ ይሆናል። ሀብታሙ አባቴ ፈገግ አለ። እኔ ግን የህይወትን ጣዕም ሰጠሁህ ነው የምለው። የህይወት ጣዕም ምንድን ነው? ትንሽ ግራ ቢገባኝም አሁንም ድረስ እንደተናደድኩ ነኝ። ሆኖም ከበፊቱ በበለጠ ለመማር ዝግጁ ነበርኩ። ለመጀመሪያ ጊዜ ገንዘብ እንዴት ማፍራት እንደሚቻል የጠየቃችሁ አንተና ማይክ ብቻ ናችሁ። ከ150 የሚበልጡ ተቀጣሪ ሰራተኞች ቢኖሩኝም አንዳቸውም እንኳን ስለ ገንዘብ ምን ማወቅ እንደሚፈልጉ አልጠየቁኝም። ስለዚህ አብዛኞቹ በእርግጠኝነት ለምን ስራ እንደሚሰሩ ሳይገባቸው የህይወታቸውን ምርጥ ጊዜ ለገንዘብ ብለው በመስራት ያባክኑታል። ተቀምጬ በጥሞና ማዳመጤን ቀጠልኩ። ስለዚህ ማይክ ገንዘብ እንዴት ማፍራት እንደሚቻል ለማወቅ መፈለጋችሁን ሲነግረኝ ለገሃዱ ህይወት የቀረቡ ትምህርቶች እንድሰጣችሁ እቅድ ለመንደፍ ወሰንኩ። ፊቴ እስኪገረጣ ድረስ ላወራ እችላለሁ። ይሁንና አንድም የምትሰሙት ነገር አይኖርም። በመሆኑም እኔን ለመስማት እንድትችሉ ህይወት ትንሽ ግፊት እንድታሳድርባችሁ ላደርግ ወሰንኩ። ለዚህም ነው 10 ሳንቲም ብቻ እየከፈልኳችሁ። ታዲያ በ10 ሳንቲም ብቻ እየከፈልከኝ በመስራት ያገኘሁት ትምህርት ምንድን ነው ብዬ ጠየቅኩት።
ገብጋባና ሰራተኞችን የምትበዘብዝ ሰው መሆንህን ነው የምማረው። ሀብታሙ አባቴ ወደ ኋላ ተለጥጦ ከወንበሩ መደገፊያ ላይ በመጋጨት ከልቡ ሳቀ። በመጨረሻ ሳቁን ሲያቆም አመለካከትህን ብትቀይረው በጣም የተሻለ ይሆናል። እኔን መውቀስህን አቁም። እኔን ችግርህ አድርገህ አታስበኝ። ችግሩ እኔ መስዬ ከታየሁ አሳማኝ ምክንያት አቅርበህ እኔን መቀየር ይኖርብሃል። ችግሩ አንተ ራስህ መሆንህን ከተገነዘብክ ደግሞ የገዛ ራስህን ለውጠህ የሆነ ነገር በመማር የበለጠ ብልህ ሆነህ የሆነ ነገር ለማድረግ ትችላለህ። ብዙ ሰዎች በዓለም ላይ ያለው ሌላው ሰው በሙሉ እንዲለወጥ ይፈልጋሉ እንጂ ራሳቸውን በፍጹም አይለውጡም። አንድ ነገር ልንገርህ፣ ሌላውን የትኛውንም ሰው ከመለወጥ ይልቅ የገዛ ራስን መለወጥ የበለጠ ይቀላል። አልገባኝም አልኩት። እኔ ለችግሮች ተወቃሽ አታድርገኝ አለ ሀብታሙ አባቴ ትዕግስቱን እያለቀ። ግን እኮ 10 ሳንቲም ብቻ ነው የምትከፍለኝ። ታዲያ ምን እየተማርክ ነው? ሀብታሙ አባቴ በፈገግታ ጠየቀኝ። ገብጋባ መሆንህን ነው የተማርኩት አልኩት የሸር ሳቅ እየሳኩ። ችግሩን እኔ መስልሃለሁ? በእርግጥም ነህና። እንግዲያውስ ይህንን አስተሳሰብህን እንደያዝክ ከቀረህ ምንም ነገር አትማርም። እኔን እንደ ችግር አድርገህ ማሰብህን ከገፋበት ምን አማራጭ ይኖርሃል? የበለጠ ክፍያ ካልሰጠኸኝ ወይም የበለጠ ከበሬታ ሳትሰጠኝ ካላስተማርከኝ ስራውን አቆማለሁ። በሚገባ ገልጸዋል አለ ሀብታሙ አባቴ። በትክክል አብዛኞቹ ሰዎች የሚያደርጉትም ይህንኑ ነው። የዚያኑን ስራ ያቆሙና ሌላ ስራ፣ የተሻለ እድል እንዲሁም የበለጠ ክፍያ ፍለጋ ይሄዳሉ። በእርግጥ አዲስ ስራ ቢይዙ ወይም የበለጠ ክፍያ ቢያገኙ ችግራቸውን የሚፈቱ ይመስላቸዋል። አብዛኛውን ጊዜ የሚሆነው ነገር ግን እንደዚህ አይሆንም። ታዲያ ችግሩ እንዴት ነው የሚፈታው ብዬ ጠየቅኩት። በቃ ይችን በአንድ ሰዓት ውስጥ የምትከፍለኝን ትንሿን 10 ሳንቲም በደስታ ልቀበል? ሀብታሙ አባቴ በፈገግታ አየኝ። ሌሎች ሰዎች የሚያደርጉት ይህንን ነው። እነሱና ቤተሰቦቻቸው የገንዘብ ችግር ውስጥ መዘፈቃቸውን እያወቁ ደሞዛቸውን በጸጋ ይቀበላሉ። ደግሞም ይህንኑ ብቻ ነው ሊያደርጉ የሚችሉት። የበለጠ ገንዘብ ቢያገኙ ችግራቸው እንደሚፈታ እያሰቡ የደሞዝ ጭማሪ ይጠብቃሉ። ብዙዎች የሚሰጣቸው በጸጋ ይቀበላሉ። አንዳንዶቹ ሁለተኛ ስራ ፈልገው በርትተው ይሰራሉ። ነገር ግን አሁንም እንደገና የሚከፍላቸውን ትንሽ ደሞዝ በጸጋ እየተቀበሉ ነው። ከአንገቴ አቀርቅሬ ወለሉን አፍጥጬ እየተመለከቱ ተቀምጬ ሀብታሙ አባቴ እያቀረበልኝ ያለው ትምህርት ይገባኝ ጀምሯል። የህይወት ጣዕም ምንነት እየገባኝ ነው። በመጨረሻም ቀና ብዬ አየሁትና ታዲያ ችግሩን የሚፈታው ምንድን ነው ብዬ በድጋሚ ጠየቅኩት። ይሄ ነዋ አለኝ በቀስታ ጭንቅላቴን መታ መታ እያደረገኝ። ይህ በጆሮዎች መካከል ያለው ነገሮች ችግሩን ይፈተዋል። ሀብታሙ አባቴ ከተቀጣሪ ሰራተኞቹና ከድሃው አባቴ ነጥሎ የኋላ በጣም የተማረው ድሃው አባቴ ህይወቴን በሙሉ ከገንዘብ ጋር በተያያዘ ከሚገጥሙት ችግሮች ጋር ሲታገል እሱን በህዋይ ውስጥ ከሚገኙት ሀብታሞች አንዱ ያደረገውን ዋነኛውን አመለካከት ያጋራኝ በዚያን ጊዜ ነበር። በመላው የህይወት ዘመናችን የሚፈጠረውን ልዩነት በሙሉ የሚያመጣው ይህ የግል አመለካከት። እኔ ትምህርት አንድ በማለት የምጠራው ይህንን አመለካከት ሀብታሙ አባቴ በተደጋጋሚ ተናግሮታል። ድሆችና የመካከለኛው መደብ አባላት ለገንዘብ ሲሉ ይሰራሉ። ሀብታሞች ግን የፈለጉትን የሚሰራላቸው ገንዘብ አላቸው። በዚያ ብሩህ የቅዳሜ ቀን ጠዋት ከድሃው አባቴ ስማረው ከነበረው ፍጹም የተለየ አመለካከት እየተማርኩ ነበር። የ9 ዓመት ልጅ እያለሁ ሁለቱም አባቶቼ እንድማር እንደሚፈልጉ ተገነዘብኩ። ሁለቱም አባቶቼ እንድማር ቢያበረታቱኝም አንድ አይነት ነገሮችን እንድማር አይፈልጉም። በጣም የተማረው አባቴ እሱ ያደረገውን እንዳደርግ ያሳስበኝ ነበር። ልጄ፣ በአንድ ትልቅ ኩባንያ ውስጥ አስተማማኝ የሆነ ስራ እንድትይዝ በርትተህ በመማር ጥሩ ውጤት እንድታመጣ ፈልጋለሁ። የምትይዘው ስራ እጅግ በጣም ጥሩ ጥቅሞችን እንደሚያስገኝልህ እርግጠኛ ሁን ይለኛል። ሀብታሙ አባቴ ገንዘብ ለእኔ ብሎ ስራ እንዲሰራልኝ ላደርገው እንደምችል፣ ገንዘብ እንዴት እንደሚሰራበት እንድማር ይፈልጋል። እነዚህን ትምህርቶች በህይወት አማካኝነት በሱ መሪነት አመራቸዋለሁ እንጂ በአንድ ክፍል ውስጥ በሚሰጥ ትምህርት አልማራቸውም። ሀብታሙ አባቴ የመጀመሪያውን ትምህርቴን እንድቀስም ማድረጉን ቀጠለ። በሰዓት 10 ሳንቲም እየተከፈለ በመስራትህ በመበሳጨትህ ተደስቻለሁ። ባትናደድ ኖሮና የተሰጠን አሜን ብለህ በጸጋ ብትቀበል ላስተምር እንደማልችል እነግርህ ነበር። አየህ፣ እውነተኛ ትምህርት ጉልበትን፣ ከፍተኛ ስሜትን፣ የሚያቃጥል ጉጉትን፣ ምኞትን ይጠይቃል።
ንዴት የዚያ ቀመር ትልቅ አካል ነው። ምክንያቱም ከፍተኛ የሆነ ስሜት ንዴትና ፍቅርን አካቶ ይይዛል። ገንዘብን በተመለከተ ብዙ ሰዎች በጥንቃቄ ሊይዙትና የደህንነት ስሜት እንዲሰማቸው ይፈልጋሉ። ስለዚህ ከፍተኛ ስሜታቸው ሳይሆን ፍርሃታቸው ይገዛቸዋል። አዎን አለኝ ሀብታሙ አባቴ። ለዚህ ነው አነስተኛ ክፍያ የሚያስከፍል ስራን ለመስራት የሚስማሙት ብዬ ጠየቅኩት። አዎን አለኝ ሀብታሙ አባቴ። አንዳንድ ሰዎች የስኳር አምራች ኩባንያዎች ወይም የመንግስትን ያህል ደሞዝ ባለመክፈል ሰዎችን እንደሚበዘብዝ ይናገራሉ። እኔ ግን ሰዎቹ የገዛ ራሳቸውን እንደሚበዘብዙ ነው የምናገረው። የሚበዘብዛቸው የራሳቸው ፍርሃት እንጂ እኔ አይደለሁም። አንተ ግን የበለጠ ክፍያ ልትከፍላቸው የሚገባ አይመስልህም? አለ ልጁ ሲጠይቅ። መክፈል አይገባኝም። ደግሞም የበለጠ ገንዘብ ማግኘታቸው ችግራቸውን አይፈታላቸውም። አባትን ተመልከተው፣ ብዙ ገንዘብ ያገኛል። እንደዚያም ሆኖ ታዲያ የአገልግሎት ደረሰኞቹን ሊከፍል አይችልም። ብዙ ሰዎች ተጨማሪ ገንዘብ ሲሰጣቸው ተጨማሪ ዕዳ ውስጥ ይገባሉ እንጂ ሌላ የሚፈጥሩት ነገር የለም። ለዚህ ነው ማለት ነው በሰዓት 10 ሳንቲም የምትከፍለኝ አልኩት፣ ፊቴ በፈገግታ እየበራ። ይሄ የትምህርቱ አንድ አካል በመሆኑ ነው አለኝ። ትክክል ብለሃል። ሀብታሙ አባቴ ፈገግ አለ። አየህ አባትህ ትምህርት ቤት ገብቶ በመማር ከፍተኛ ደሞዝ የሚያስገኝ ስራ ለማግኘት እንዲችል በጣም በጥሩ ሁኔታ ተምሯል። ይህን በማድረጉም ያሰበውን ያህል ክፍያ የሚያስገኝ ጥሩ ስራ ይዟል። ይሁንና አሁንም ድረስ የገንዘብ ችግር አለበት። ምክንያቱም በትምህርት ቤት ቆይታው ስለ ገንዘብ ምንም የተማረው ነገር የለም። ከዚያም በላይ ካየነው ገንዘብ ለማግኘት ሲል ስራን በመስራት ያምናል። አንተስ እንደዚህ አታምንም? ጠየቅኩት። እኔ በእውነት በዚህ አይነት አስተሳሰብ አላምንም። ለገንዘብ ስትል መስራትን መማር ከፈለግ ትምህርት ቤት ውስጥ ቆይ። ገንዘብን እንዴት ልትሰራው እንደምትችል ለማወቅ ከፈለግ ግን ያንን እኔ አስተምርሃለሁ። ይህንን የማደርገው ታዲያ አንተ ፍላጎቱ ካለ ብቻ ነው። ሁሉም ሰው ይህንን ለመማር አይፈልግም እንዴ? ተገርሜ የጠየቅኩት። አይፈልግም አለኝ ሀብታሙ አባቴ። የገንዘብ ርዕስ ሲነሳ በመጀመሪያ ደረጃ የሚሰማህ የፍርሃት ስሜት ከሆነ በተለይ ለገንዘብ ብሎ ስራን መስራት የበለጠ ቀላል ስለሚሆን ብቻ ሁሉም ሰው ይህንን ትምህርት አይፈልገውም። አልገባኝም አልኩት ኮስተር ብዬ። ለጊዜው ስለዚህ አትጨነቅ። ብዙ ሰዎችን አንድን ስራ እንዲሰሩ የሚያደርጋቸው ፍርሃት መሆኑን ብቻ ወቅ። ይህ ፍርሃት የአገልግሎት ደረሰኝን ያለመክፈል፣ ከስራ የመባረር፣ በቂ ገንዘብ አላገኝም የማለት እንዲሁም እንደገና እንደ አዲስ ያለመጀመር ፍርሃት ነው። አንድን ሙያ ወይም የስራ ዘርፍ ለማወቅ ትምህርት መማርና ከዚያም ገንዘብ ለማግኘት በዚያ ሙያ ተሰማርቶ መስራት የሚያስከፍለው ክፍያ ይኸው ነው። ብዙ ሰዎች የገንዘብ ባሪያ የሆኑና በአለቃቸው ይበሳጫሉ። የፈለጉትን ስራ ለመስራት የሚያስችል ገንዘብ ስለማግኘት መማር ከዚህ ፍጹም የተለየ የትምህርት አይነት ነው እንዴ ብዬ ጠየቅኩት። በእርግጥም ብሎ መለሰልኝ ሀብታሙ አባቴ። በእርግጥም የተለየ ነው። በሚያምረው የቅዳሜ ቀን የሃዋይ ጠዋት ተቀምጠን ጓደኞቼ ትናንሽ ልጆች የሚወዳደሩበትን የቤዝቦል ግጥሚያ ማካሄድ ጀምረዋል። እኔ ግን በአንድ በሆነ ምክንያት በሰዓት 10 ሳንቲም በማግኘት ለመስራት በመወሰኔ ፈጣሪን አመሰገኑት። ጓደኞቼ በትምህርት ቤት ውስጥ ያላገኙትን አንድ የትምህርት ልቀስም መሆኔ ገባኝ። ለመማር ዝግጁ ነህ? ሀብታሙ አባቴ ጠየቀ። በትክክል ዝግጁ ነኝ አልኩት። ፊቴ ሁሉ ጥርስ እየሆነ ቃሌን ጠብቄያለሁ። ከርቀት ሁኜ እያስተማርኩ ነበር። ገና በ9 ዓመት ለገንዘብ ብሎ ስራን መስራት ምን አይነት ጣዕም እንዳለው አይተሃል። ባለፈው ወር የኖርከውን ህይወት በ50 ዓመታት ብታበዛው አብዛኛው ሰው በህይወት ዘመኑ እያደረገው ያለው ነገር ምን ሊመስል እንደሚችል የሚያሳይ አንድ ሀሳብ ታገኛለህ። አልገባኝም። እኔን ለማግኘት በሰልፍ ተራ ገብተህ ስትጠባበቅ ምን ተሰማህ? መጀመሪያ ለመቀጠር ከዚያ በኋላ ደግሞ ተጨማሪ ደሞዝ እንዲከፈል ለመጠየቅ እኔ ዘንድ ከመጣህ በኋላ እስክታገኘኝ ድረስ ብዙ በመቆየትህ ምን አይነት ስሜት አደረብህ? የሆነ የሚያስጠላ ስሜት። ለገንዘብ ብለህ መስራትን ከመረጥክ እንደ አብዛኞቹ ሰዎች የሚገጥምህ የዚህ አይነቱ ህይወት ይሆናል አለ ሀብታሙ አባቴ። ሚስ ስሚዝ ለ3 ሰዓታት የሰራህባቸውን 10 ሳንቲሞች እጅህ ላይ ስትወረውርልህ እንዴት አይነት ስሜት ተሰማህ? የተሰጠኝ ገንዘብ በቂ አለመሆኑ ነው የተሰማኝ። ምንም የተከፈለኝ አልመሰለኝም። በጣም ቅር ተሰኝቻለሁ። ብዙ ሰዎች ደሞዛቸውን ሲያዩት የሚሰማቸው ስሜት ይኸው ነው። በተለይ ግብርና ሌሎች ሂሳቦች ከተቆረጡባቸው በኋላ ስሜቱ ይከፋ ይሆናል። አንተ ቢያንስ መቶ በመቶ የደሞዝህን አግኝተሃል። አብዛኞቹ ሰራተኞች የላባቸውን ዋጋ ሙሉ በሙሉ አያገኙም ማለት ነው? በመደነቅ ጠየቅኩት። ውይ ይህን አታውቅም እንዴ አለኝ ሀብታሙ አባቴ እንደው እየተደነቀ። ሁልጊዜም ቢሆን መንግስት በመጀመሪያ የራሱን ድርሻ ይወስዳል። እንዴት አድርጎ ነው ይህንን የሚያደርገው? ጠየቅኩት። ግብርና የግዴታ መዋጮ አሉ አለ ሀብታሙ አባቴ።
ገንዘብ ስታገኝ ትገብራለህ፣ ገንዘብ ስታወጣም ትገብራለህ፣ ገንዘብ ስትቆጥብም እንዲሁ ትገብራለህ፣ ስትሞትም ትገብራለህ። ሰዎች ለምን መንግስት ይህንን እንዲያደርግባቸው ይፈቅዱለታል? ሀብታሞች እንደዚህ አያደርጉም አለኝ ሀብታሙ አባቴ በፈገግታ። ድሆችና የመካከለኛው መደብ አባላት ግን መንግስት እንዲያስገብራቸው ይፈቅዱለታል። እኔ ከአባቴ የበለጠ ገንዘብ ባገኝም እሱ ከኔ የበለጠ ገንዘብ እንደሚገብር እወራረዳለሁ። ሀብታሙ አባቴ በጸጥታ ተቀመጠ። ከአፉ እየቀለብኩ ከመናገር ይልቅ እንዳዳምጠው የፈለገ ይመስለኛል። በመጨረሻ ተረጋጋሁ። የሰማሁትን ነገር አልወደድኩትም። አባቴ በተደጋጋሚ ብዙ ግብር እንደሚከፍል፣ አቤቱታ እንደሚያሰማ፣ ነገር ግን ምንም ማድረግ አለመቻሉን አውቃለሁ። እንደዚያ የሚሆነው ህይወት ግፊት እያሳደረችበት ይሆን? ሀብታሙ አባቴ በቀስታና በጸጥታ ወንበሩን ወደ ኋላ እየተደገፈ ተመለከተኝ። ለመማር ዝግጁ ነህ? ጠየቀኝ። በቀስታ ራሴን ነቀነቅኩ። እንዳልኩህ ብዙ የምትማራቸው ነገሮች አሉ። የፈለግከውን ስራ የሚሰራልህ ገንዘብ ለማካበትና ገንዘቡንም ስለማሰራት የምትወስደውን ትምህርት በመላው የህይወት ዘመን መማር አለብህ። ብዙ ሰዎች ኮሌጅ ገብተው ለ4 ዓመታት ከተማሩ በኋላ ትምህርታቸውን ይጨርሳሉ። እኔ ስለ ገንዘብ የማካሄደው ጥናት በመላው የህይወት ዘመኔ የሚያስፈልጉኝ ነገሮች እንዳሉ አውቃለሁ። ብዙ ሰዎች ይህንን አያጤኑትም። ስራ ይሄዳሉ፣ ደሞዛቸውን ይቀበላሉ፣ ከዚያ የሂሳብ መዝገባቸውን ያወራርዱና በቃ ሁሉም ነገር ያልቃል። ከዚያ በበለጠ ለምን የገንዘብ ችግሮች እንደሚገጥሟቸው ያሰላስላሉ። ከዚያ ቀጥሎም የበለጠ ገንዘብ ማግኘት ችግሩን እንደሚፈታው ያስባሉ። ችግሩ ገንዘብ ነክ እውቀት ስለሚያንሳቸው የተፈጠረ መሆኑን የሚገነዘቡበት ጥቂቶች ብቻ ናቸው። አባቴ የግብር ችግር ያለበት ገንዘብን በተመለከተ ብዙ የማያውቀው ነገር በመኖሩ ነው። ግራ ተጋብቼ ጠየቅኩት። ይኸውልህ አለኝ ሀብታሙ አባቴ፣ ስለ ግብር ማወቅ እንዴት ገንዘብን ልትሰራበት እንደምትችል የማወቅ ሂደት ትንሹ አካል ብቻ ነው። ዛሬ አሁንም ድረስ ስለ ገንዘብ ለማወቅ ከፍተኛ ስሜቱ እንዳለህ ለማወቅ ነው የፈለግኩት። ብዙ ሰዎች የዚህ አይነት ፍላጎት የላቸውም። ትምህርት ቤት ገብተው አንድ ሙያ በመማር በስራቸው ለመደሰትና ብዙ ገንዘብ ለማግኘት ይፈልጋሉ። አንድ ቀን ከእንቅልፋቸው ሲነቁ ትልቅ የገንዘብ ችግር ያጋጥማቸውና ከዚያ በኋላ መስራት ለማቆም አይቻላቸውም። የፈለግከውን ስራ የምትሰራበት ገንዘብ እንዴት ማግኘት እንደምትችል ከማወቅ ይልቅ ለገንዘብ ብሎ መስራት ብቻ ማወቅ የሚያመጣው ጣጣም ይሆነው። አንተ ታዲያ አሁንም ድረስ ከፍተኛ የመማር ፍላጎት አለህ? ከፍተኛ የመማር ፍላጎት አለህ? ሀብታሙ አባቴ ጠየቀኝ። ራሴን በማነቃነቅ አዎ መልስ ሰጠሁት። መልካም አለኝ ሀብታሙ አባቴ። አሁን ወደ ስራ ተመለስ። አሁን ግን ምንም ነገር አልከፍልህም። ምን አልኩና ጠየቅኩት በመደነቅ። ሰምተኸኛል። ምንም ነገር አልከፍልህም። ሁልጊዜ ቅዳሜ ለ3 ሰዓታት ያህል ትሰራለህ። ነገር ግን በሰዓት 10 ሳንቲም አይከፈልህም። ለገንዘብ ብለህ አለመስራትን ለመማር መፈለግህን ነግረኸኛል። ስለዚህ ምንም ገንዘብ አይከፈልህም። የምሰማውን ነገር ማመን አልቻልኩም። በዚህ ጉዳይ ላይ ገና ድሮ ከማይክ ጋር ተነጋግረንበታል። እሱ በነፃ መስራት ጀምሯል። አቧራ እየጠረገ በቆርቆሮ የታሸገ ሸቀጦችን መደርደር ይዟል። አንተም ፈጠን ብለህ ወደዚያው ብትመለስ ይሻላል። ይሄ አግባብ አይደለም ብዬ ጮኩ። የሆነ ነገርማ መክፈል አለብህ። መማር ፈልጋለሁ ብለኸኛል። ይህንን አሁን ካልተማርክ በእንግዳ ማረፊያ ሳሎን ውስጥ እንዳያቸው 2 ሴቶችና እንደ ሽማግሌው ገንዘብ ለማግኘት ስትል ብቻ እየሰራ ታድጋለህ። እንዳላባረርህም ተስፋ ከማድረግ ውጭ አማራጭ አይኖርህም። አለበለዚያ እንደ አባትህ ብዙ ገንዘብ ብታገኝም እስከ አፍንጫ ድረስ በዕዳ የተዘፈቅ ተጨማሪ ገንዘብ ማግኘት ችግርህን እንደሚፈታልህ ተስፋ ታደርጋለህ። የምትፈልገው ይህንን ከሆነ እንደ በፊቱ ስምምነታችን በሰዓት 10 ሳንቲም እከፍልሃለሁ፣ ወይም ደግሞ እንደ ብዙዎች ሰዎች ሁነት አድርጋለህ። በቂ ደሞዝ አልከፈልከኝም ብለህ ካማረርክ ስራውን ተወውና ሌላ ስራ ፈልግ። ቆይ ግን ምን እየሰራሁ ነው ብዬ ጠየቅኩት። ሀብታሙ አባት ጭንቅላቴን መታ አደረገኝ። ይህንን ተጠቀምበት አለኝ። በአግባቡ ከተጠቀምበት በቅርቡ አንድ እድል ስለሰጠሁህ ታመሰግነኛለህ። ከዚያም ሀብታም ትሆናለህ። የቀረበልኝን ስሜት የማይሰጥ ስምምነት ማመን ተስኖኝ በተቀመጥኩበት ደንግጬ ቀረሁ። ደሞዝ ጭማሪ ልጠይቅ መጥቼ አሁን ያለምንም ክፍያ እንድትሰራ እየተነገረኝ ነው። ደሞዝ ጭማሪ ለመጠየቅ መጥቼ አሁን ያለምንም ክፍያ እንድሰራ እየተነገረኝ ነው። ሀብታሙ አባቴ በድጋሚ ጭንቅላቴን መታ አደረገኝና ይህንን ተጠቀምበት፣ አሁን ከዚህ ውጣና ወደ ስራ ተመለስ አለኝ። ክፍል 2 በዚህ ተጠናቋል። ክፍል 3 ይቀጥላል።